ትናንት በአውሮፓ እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ ከተደረጉ ጨዋታዎች መካከል ማንቸስተር ሲቲን አስቀድመን እናንሳ። ማንቸስተር ሲቲ በኤንዞ ማሬስካ ስር የመጀመሪያውን የፕሪሚየር ሊግ ጨዋታውን አድርጓል ማለት ነው፣ አሸንፏል። ቦርንማውዝ በ26ኛው ደቂቃ ላይ ታቨርነር ባስቆጠረው ጎል መሪ መሆን ችሎ ነበረ። ሲቲ ግን በ84ኛው እንደዚሁም ደግሞ በ91ኛው ደቂቃ ጎሎችን አስቆጥሮ ገሂና ግቫርዲዮል ባስቆጠሩት ጎል ማንቸስተር ሲቲ 2-1 ማሸነፍ ችሏል ማለት ነው። ማንቸስተር ሲቲ ይዞት የገባው አሰላለፍ 4-2-3-1 ነው። ዶናሩማ በረኛ ነው። ግቫርዲዮል፣ ሪኮሊዩስ፣ ዲያዝ እና ኩሳኖቭ በተከላካይ መስመር አሉ። ኤሊዮት አንደርሰን እና ጌሂ መሃል ላይ አሉ። ሴሜንዮ፣ ሪኮሊዩስ እና ፊል ፎደን ፊት ለፊት ሃላንድን አስቀምጠው 4-2-3-1 አሰላለፍ ይዘው ነበር የገቡት። አንደርሰን እና ጌሂ በደብል ፒቮት ሚና ሲጫወቱ ተመልክተናል። ነገር ግን በኳስ ይዞታ ጊዜ የ4-2-3-1 አሰላለፋቸውን ብቻ አይደለም የተጠቀሙት፣ ቅርጹ ይቀያየር ነበረ። በየጨዋታው መሃል ላይ የተለዋወጠ ቅርጽ ተመልክተናል። ጋርዲዮላ ከሄደ በኋላ ሲቲ ምን አይነት ቡድን ሊሆን ይችላል የሚል ጥያቄዎች በብዙዎች ዘንድ ነበረ። ለምንድነው ይሄ? ጋርዲዮላ ሲጫወት ፖዚሽናል እግር ኳስ ነው የሚጫወተው እና አሁንም ማንቸስተር ሲቲ ፖዚሽናል እግር ኳስ ነው የሚጫወተው ወይንስ ሌላ አይነት ነገር ያስመለክተናል? በኤንዞ ማሬስካ የሚለው ነገር አሁንም ያው ገና በሂደት የመጀመሪያ ጨዋታ ላይ ስለሆንን ምንም ማለት ባንችልም፣ ነገር ግን ያንን ያስመለክተን ይችላል የሚለውንም ጥያቄ ሆኖ ይቀጥላል። ቦርንማውዞች በከፍ ብለው በሚያጠቁበት ጊዜ ከመሃል ሜዳ ነቅለው ወጥተው በሚያጠቁበት ጊዜ ሲቲ የቀድሞውን የጋርዲዮላ ትዕግስት ሲያሳይ አንመለከትም። እንዲህ አይነት ቅርጾችም አልነበሩትም ማንቸስተር ሲቲ። ስለዚህ በቦርንማውዞች በትራንዚሽን በቀላሉ ሲጠቁ ነበረ እና ይህንን ተመልክተናል። ማንቸስተር ሲቲ በኳስ ጨዋታው ላይ የነበረው የበላይነት ስንመ 66% ፖዚሽን ይዞ ነው የነበረው። ማንቸስተር ሲቲ 13 ሙከራዎችን አድርጓል። 2.36 ኤክስጂ አስመዝግቧል። 37 ኳስ ደግሞ በተቃራኒ ሳጥን ውስጥ ነክቷል። ቦርንማውዝን ስንመለከት ደግሞ 34% ነው ኳስ የያዘው ፖዚሽኑ፣ እንደዚሁም ደግሞ 0.63 ነው ኤክስጂው እና 5 ሹት አድርጓል እና 5 ሙከራ አድርጓል። ስለዚህ ለማንቸስተር ሲቲ ምናልባት ይሄ ትልቅ ነጥብ ሊሆን ይችላል። በእድሎች ፈጠራ ሲቲ በግልጽ የበላይ ነበር። ችግሩ ግን እድሎቹን መጨረስ ላይ ግን በጣም ችግር አስተውለናል። እንደዚሁም የቦርንማውዝን የትራንዚሽን መቆጣጠር ሲከብዳቸው ያንንም ከዚህ ጨዋታ ተመልክተናል። ሼርኪ ግን የማንቸስተር ሲቲ የታክቲካል ነጥብ ትልቁ ቁልፍ ሆኖ ሊነሳ የሚችል ነው ከዚህ ጨዋታ። ሼርኪ በ63ኛው ደቂቃ ላይ ተቀይሮ ገባ። ከዚያም በኋላ ሲቲ በፋይናል ሰርድ ላይ በምንለው የሜዳ ክፍል ላይ ያለው የማጥቃት እንቅስቃሴ እጅግ በጣም ነው የጨመረው። ይህ ልጅ ከገባ በኋላ እንደዚሁም ይህ ልጅ ገብቶ 2 አሲስቶችን አድርጓል ማለት ነው። 84ኛው ደቂቃ ላይ ለገሂ አሲስት ያደረገው ሼርኪ ነው ማለት ነው። እንደዚሁም በ91ኛው ደቂቃ ላይም ለግቫርዲዮል አሲስት ያደረገው ሼርኪ ነው። ትልቅ ተጽዕኖ ነው መፍጠር የቻለው። እንደምንመለከተው 2 አሲስቶች አሉት ስናይ እና አሁን በአሲስትም የሚመራው ሼርኪ ነው፣ 2 አሲስቶችን በመያዝ ማለት ነው። ሼርኪ ከመስመር ላይ ከሚጫወት ይልቅ ሃፍ ስፔስ ላይ እንደዚህ አይነት እድሎችን ሲፈጥር በእንደዚህ አይነት መልኩ ሲጫወት ብዙ ነገሮችን ለማንቸስተር ሲቲ ሊያበረክት እንደሚችል እንደዚሁም ፎደንና ሃላንድን እንደዚሁም የፉል ባክ እና ሴንተር ባክ ተጫዋቾች መካከል ቦታ ስፔሶች እንዲፈጠሩ
የሚያደርግ ተጫዋች እንደሆነ ተመልክተናል። ሲቲ በጨዋታው ላይ ማስተካከል አለባቸው ከምንላቸው ነገሮች ወደፊት ያስተካክሉታል ተብሎ ከሚጠበቀው ነገር በጨዋታ ላይ ካስተዋልነው ነገር ስንነሳ ሲቲ ብዙ ተጫዋቾች ወደፊት በሚሄዱበት ጊዜ ማንቸስተር ሲቲ ተጫዋቾች ወደፊት በሚሄዱበት ጊዜ ጀርባቸው ብዙ ስፔሶችን ይተዋሉ እና ያንን የሚተውትን ቦታ ደግሞ ለመሸፈን ሲቸገሩ ተመልክተናል። ቦርንማዞች በተደጋጋሚ እንደዛ ለማጥቃት ሙከራ አድርጓልና ያን ለመሸፈን እንደተቸገሩ አይተናል። ይሄ አካባቢ ላይ ኢንዞ ማሬስካ ብዙ መስራት አለበት። ሃላንድ ነው ሌላኛው ደግሞ ሃላንድ በበቂ ሁኔታ ሲሳተፍ አልተመለከትነው። ያው ሃላንድ ጨዋታው ላይ በአንድ ተች ነው ገሎ ሊወጣ የሚችለው። ያ የሃላንድ ባህሪ እንደሆነ እናውቃለን። ብዙም ከኳስ ጋር ምቾት የሚሰማው አይነት ተጫዋች አይደለም። ጎሎችን ነው የሚያስቆጥረው። ስለዚህ ነገር ግን አሁን ጎሎችንም እያገኘ አይደለም እና ሃላንድ ወደፊት ለሃላንድ የሚመች ጨዋታ ጋርዲዮላ እንደዛ አይነት ቲም ነው የፈጠረውና ማሬስካ ምን ሊያደርግ ይችላል የሚለውን እንመለከታለን። ሌላኛው አንደርሰንና ገይን በደብል ፒቮት ማጫወቱ በመከላከሉ ላይ የሚፈጥሩ ትልቅ ሚና አለ። ይህንን የታወቀ ነው። እንደዚሁም ማንቸስተር ሲቲ እንዲረጋጋ ከሚያደርጉ ነገሮች የነዚህ ሁለቱ ተጫዋቾች እንዲህ አይነት ሚና መሰጠቱ ሲቲ እንዲረጋጋ ያደርጋል። ነገር ግን አንድ ነገር ደግሞ ችግር ይፈጥራል። የማንቸስተር ሲቲ የፈጠራን አቅም ይቀንሳል። እነዚህ ተጫዋቾች ደብል ፒቮት ሚና መጫወት እና የፈጠራ አቅሙ ሲቀንስ እንደዚሁም ደግሞ ቴምፖቸው ሲወርድ በዚህ ጨዋታ ላይ ተመልክተናል። በመቀጠል በእንግሊዝ ፕሪሚየር ሊግ ሌላኛው የተደረገ ጨዋታና ሁላችንም ማየት የሚገባን ጨዋታ ያመለጠው ሰው በመክፈቻው ላይ እንግዲህ ይሄ ጨዋታ ባመልጠው ይሻል ነበር ብሎ ሊቆጭበት ከሚገባው ጨዋታ መካከል ኒውካስትል እና ሊቨርፑል ያካሄዱት ጨዋታ ነው። ሙሉ ለሙሉ ይሄ ጨዋታ በቃ ምርጥ ጨዋታ ነበረ፣ ደስ ይል ነበረ። ለገለልተኛ ተመልካችም በጣም አዝናኝና ውብ ነበረ ጨዋታው። እንደዚሁም በመክፈቻ ከተደረጉት ጨዋታዎች መካከል ይሄ የመጀመሪያ እስካሁን ድረስ ከተደረጉት የፕሪሚየር ሊግ ጨዋታዎች ማለት ነው 9 ጨዋታዎች ተደርገዋል። እስካሁን ድረስ አንድ ጨዋታ ነው የቀረው፣ እሱም ዛሬ የሚደረግ ጨዋታ ነው እና ከነዚህ ጨዋታዎች መካከል ይሄኛው ጨዋታ ነው ምርጡ ጨዋታ እና በጣም ደስ የሚል አይነት እንቅስቃሴና ፍልሚያ ነው ያሳዩት። ይህ ጨዋታው የተደረገው ኤስቲ ጄምስ ፓርክ ስታዲየም ላይ ነው እና ሊቨርፑል ይዞት የገባው ፎርሜሽን 4-2-3-1 ነው። አሊሰን በግብ ጠባቂ አለ። ኬርኪዝ፣ ፍሪምፖንግ፣ ጃኩት እና ቫንዳይክ ደግሞ በተከላካይ መስመር እንደዚሁም ግራቨንበርክ እና ሶበዝ ላይ መሃል ሜዳውን እንደዚሁም ንጉማ፣ ጋክፖ፣ ዊርትዝ፣ አይሳክን ፊት ለፊት አስቀምጠው 4-2-3-1 አሰላለፍ ይዘው ገብተዋል ማለት ነው። በሊቨርፑል በኩል በጣም ልንታዘበው የሚገባው ችግር ብለን እንደ ትልቅ ነገር ማየት ያለብን መሃል ክፍሉ ነው። ከዛ ውጪ አሪፍ የሆነ ሊቨርፑል አይተናል። መሃል ክፍሉ ላይ ሚድፊልዱ ላይ በጣም ብዙ ችግር እንዳለበት በተለይም ደግሞ ሁነኛ የሚሆን 6 ቁጥር እንደሌላቸው ተመልክተናል። ኳስ ማቋረጥ ማጨንገፍ የሚችል ተጫዋች ግራቨንበርክ እንደዛ አይነት ተጫዋች ሊሆን አይችልም። ያቋርጣል፣ ያጨነግፋል፣ ግን ያን የ6 ቁጥር ሚናን በትክክል ሊወጣው የሚችለው አይነት እንዳልሆነ ተመልክተናል ማለት ነው። ስለዚህ የራዮላ ትልቅ ነገር ሊነሳበት የሚችለው መሃል ክፍሉን በተለይ ኳስ ሲያጣ ሊቨርፑል ኳስ ሲያጣ ተጋላጭ እየሆነ ነው መሃል ክፍሉና ይህንን ኢራዮላ ትልቅ የቤት ስራ ወስዶ ከዚህ ጨዋታ እንግዲህ ብዙ ያስተካክላል ብለን እንጠብቃለን። ዊርትስ ወደፊት ተስቦ ሲጫወት ግራቨንበርክ እና ሶሎዝ ላይ ደግሞ ኋላ ብቻቸውን ይቀራሉ። ከዛ ኒውካስትል ደግሞ ክፍት ቦታ በማግኘት በመሮጥ በትራንዚሽን ብዙ
ኳስ ሙከራዎችን የግብ ዕድሎችን ሲፈጥሩ ተመልክተናል እና ኳስ ሲጠፋ ያሉ ከኳሱ ጀርባ ያሉ ተጫዋቾች ላይ ነው ሊቨርፑል መስራት ያለበት። እንደዚሁም ከሊቨርፑል ትናንትና ምናልባት ከቦታ አሰላለፉ አንጻር ሊሆን ይችላል ንጉማ በቂ ጨዋታ አይደለም ያሳየን፣ ምርጥ ብቃት አላሳየንም ንጉማ እና ንጉማ ላይም መስራት አለባቸው ወይ ቦታውን መፈለግ አለባቸውና ንጉማ ትናንት በቀኝ በኩል ነው ሲጫወት የነበረው። ስለዚህ በጣም እጅግ ደካማ ጊዜን ነበር ያሳልፈው። ከጀመሩት ጀማሪዎች መካከል ትንሽ ተች ያደረገው ተጫዋች እሱ ነው። 21 ተች ብቻ ነው ያደረገው በኒውካስትል ሳጥን ላይ አንድ ተች ነው ያለው ይሄ ልጅ። ስለዚህ በጣም ደካማ ጊዜ ነው ትናንት ያሳልፈው ብለን መውሰድ እንችላለን። ምናልባት የቦታ ምርጫ ችግር ሊሆን ይችላል። ጋክፖ እንግዲህ ምርጡን ጋክፖ አምና ጠፍቶ የነበረው ጋክፖ አሁን ተመልሷል። ጋክፖ ምርጥ ጋክፖን አይተናልና አሪፍ ነበረ ትናንትና። ከሊቨርፑል ውስጥ በጥሩ ጎን ሊነሳ የሚችለው ተጫዋች እሱ ሆኗል። ኢራዮላ እንደዚህ አንዳንድ ተጫዋቾችን እንዴት አድርጎ እንደሚሰራ እናውቃለንና አሁን ጋክፖን ኢራዮላ ምርጡን ጋክፖ ሊያሳየን እንደፈለገ እየተመለከትን ነው። ጋክፖ በጨዋታው በጣም ንቁ ነበረ። 55ኛው ደቂቃ ላይ ለሊቨርፑል የአቻነት ጎል አስቆጥሯል። ቦክስ በተለይ ኳሶችን ድሪብል እያደረገ ወደ ኒውካስትል የሳጥን ውስጥ የሚገባበትን መንገድ እንደዚሁም ኳሶችን እድል ለመፍጠር የሚያደርገው ሙከራ ስንመለከት ጋክፖ ምርጥ ነበረ በትናንትናው ጨዋታ። የዊርትዝ ደግሞ ታክቲካል ጥያቄ መሃል ላይ ያለው ዊርትዝ ግራቨንበርክ እና ሶቦስ ላይ የሚጣመሩበት መንገድን ማስተካከል አለበት ኢራዮላ ማለት ነው። ስለዚህ በጠቅላላው ኒውካስትል እና ሊቨርፑል ባደረጉት ጨዋታ እንግዲህ ሁለቱም ሁለት አቻ በሆነ ውጤት አጠናቋል። አሪፍ ጨዋታዎችን አስመልክተውናል ማለት ነው። ሌላ ጨዋታ ደግሞ አስቶን ቪላን እና ብራይተንን ያገናኘ ጨዋታ ነበረ። እንግዲህ ብራይተን ሰፊ በሆነ ውጤት ነው ያሸነፈው። 4-0 አስቶን ቪላን አሸንፏል። ውጤቱ ብዙ የሚናገር ነገር አለ። ብራይተን የቪላን የመከላከል አደረጃጀት በተደጋጋሚ በመስመር እና በሃፍ ስፔስ ሲያጠቁ አይተናል። የጨዋታው ዋና ልዩነት ብራይተን ኳሱን ከያዘ በኋላ የሚያደርጉት በፍጥነት ወደ አስቶን ቪላ ሳጥን ውስጥ የሚገሰግሱበት መንገድ እጅግ አስገራሚ ነበረ፣ ያመር ነበረ። ቪላ ደግሞ የተረጋጋ የመከላከል ቅርጽ እንደሌለው አይተናል። በመሃል በክንፍ መስመር ላይ በጣም ብዙ ችግሮች እና ክፍተቶች እንዳሏቸው ተመልክተናል። ስለዚህ የሸጧቸውን ተጫዋቾች በአግባቡ እንዳልቻሉ እየተመለከትን ነው። እንግዲህ የገዙት ተጫዋቾች አሉ፣ እነሱ እንዳልተሰለፉ እናውቃለን። ቢሆንም ግን በጣም ክፍተት ፈጥሯል እነዚህን ሁሉ ተጫዋች መልቀቃቸው በአንድ ጊዜ ማለት ነው። ስለዚህ ውጤቱ በጠቅላላ 4-0 ይሆናል። ወደ ላሊጋ ስንሄድ ባርሴሎና ኤልቼን ትናንትና 5-0 በሆነ ውጤት አሸንፏል። ባርሴሎና ለላሊጋው ትልቅ መልእክት እየሰጠ ይገኛል። 5-0 በሆነ ውጤት ላሊጋውን ጀምሯል። ራፊኒያ 2 ጎሎችን አስቆጥሯል። ካሪም አዴሚ ደግሞ በመጀመሪያው ጨዋታ ጎል ማስቆጠር ችሏል ማለት ነው። በታክቲክ ደረጃ የሚስበው ባርሴሎና በሰፊ ቦታ ላይ ተጫዋቾችን በማስቀመጥ የኤልቼን መከላከል ሲበታተኑት ነበረ ማለት ነው። ከዚያም ወደ ሃፍ ስፔስ በመግባት ደግሞ የመጨረሻ ፓስ እያደረጉ የጎል እድሎችን ሲፈጥሩ አይተናል። አንቶኒ ጎርደንም ከተቀየረ በኋላ 2 የጎል አጋጣሚዎችን ፈጥሯል። ቤንች ላይ ያላቸውንም አቅም ምን ያህል እንደሆነ ባርሴሎና አሳይቷል ማለት ነው። ትናንት ለላሊጋው ትልቅ መልእክት አስተላልፏል። እንደዚሁም ፒኤስጂ ከሬንስ ደግሞ ወደ ፈረንሳይ ስንሄድ አቻ ወጥተዋል ማለት ነው።
ፒኤስጂ በመጀመሪያው አጋማሽ 2-0 ሲመራ ቆይቶ ነበረ። ፌራን ቶሬስ ባስቆጠራቸው 2 ጎሎች 2 አቻ ጨዋታውን አጠናቀዋል። እንደዚሁም ወደ ጣሊያን ስንሄድ ደግሞ ኤስ ሚላን ከቶሪኖ የአሞሪም ቡድን የመጀመሪያ ጨዋታ አሞሪ የመጀመሪያ ፈተና የጀመረበት ጨዋታ ነበረ። አሞሪ ደግሞ በድል ተወጥቷል ማለት ነው። ኤስ ሚላን ቶሪኖን 2-1 በሆነ ውጤት አሸንፏል። የአሞሪም ቡድን በቀጣይ ጨዋታ ላይ በተለይ 3-4-2-1 አሰላለፍን የመከላከል ወይም ደግሞ የማጥቃት ሽግግር ላይ ምን ያህል በተፈጥሮ እንደሚጫወት መመልከት ያስፈልገናል። እንመለከተዋለን። የመጀመሪያ ድሉ ጥሩ ምልክት ነው፣ ግን የአዲሱ ስርዓት ፍጹም መሆንና አሁን ተቀይሮ ኤስ ሚላንን ለውጦታል እንደምንለው አይነት አይደለም። ምክንያቱም ገና የመጀመሪያ ጨዋታ ነው። የመጀመሪያ ጨዋታ ምንም ላይናገር ይችላል ማለት ነው።